እሺ በባለፈው ቪዲዮ ቃል እንደገባውላችሁ የልጆች የዱቄት ወተት አመራረጥ የዱቄት ወተት አዘገጃጀት ከዚህ ተጨማሪ ደግሞ ለልጆቻችሁ ምን ያህል የዱቄት ወተት መስጠት አለባችሁ የሚለውን በዚህ ቪዲዮ ነግራችኋለሁ። ያው ባለፈው ካስታወሳችሁ ተጨማሪ ጥያቄዎች ካሏችሁ አንድ ላይ እንዳካትላችሁ የሚለውን ሁሉንም የቲክቶኩንም የዚህንም አሰባስቤ በዚህኛው ቪዲዮ ስለ ዱቄት ወተት ማወቅ ያለባችሁን ሁሉንም ነገር አንድ ላይ ሰብስቤ አቀርብላችኋለሁ። እናም ለልጆቻችሁ የዱቄት ወተት ለመስጠትና ፎርሙላውን እንዴት በአግባቡ መጠቀም አለባችሁ የሚለውን ለማወቅ ይሄን ቪዲዮ እስከ መጨረሻው ድረስ ማየታችሁ እንዳትረሱ። ከዚህ ተጨማሪ ደግሞ ብዙ ቤተሰብ ጋር እንዲደርስ ለሌሎችም እንዲደርስ ላይክ ሼር ያደረጋችሁ ቤተሰብ ያልሆናችሁ ደግሞ ሰብስክራይብ ያደረጋችሁ የደውል ምልክቷን ኦን ማድረጋችሁ እንዳትረሱ። ሃይፋም እንደምን አላችሁ? ዶክተር ዳውድ ነኝ። በዚህ ቪዲዮ ማየት የምትፈልጉትን ስፔሲፊክ ቪዲዮዎች ምናልባት መርጣችሁ ማየት የምትፈልጉ ከሆነ ስክሪን ላይ በምታዩት ርዕስ የምትፈልጉትን ቪዲዮ ብቻ መርጣችሁ ማየት ትችላላችሁ። ታይም ስታምፕ ላይ ታገኙታላችሁ። ነገር ግን ሙሉ ማወቅ እንፈልጋለን የምትሉ ከሆነ ደግሞ እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። መልካም ቆይታ። እሺ በመጀመሪያ ስለ ዱቄት ወተት አዘገጃጀት ከማወቃችን በፊት ምን አይነት የዱቄት ወተት ለልጃችን ይሆናል የሚለውን ነገር በደንብ ማወቅ መቻል አለባችሁ። ይሄም በእድሜው ከምን የተሰራ ነው፣ በተጨማሪ ደግሞ በውስጡ ምን ይዛል የሚለውና ለልጆቻችሁ ደግሞ ተስማሚ የሆነ የዱቄት ወተት የትኛው የሚለውን ነገር መጀመሪያ መምረጥ መቻል አለባችሁ። ታዲያ ይሄንን ስትመርጡ ምን ማየት አለባችሁ የሚለውን ነገር ደግሞ እንናገር። እሺ በመጀመሪያ የዱቄት ወተት ሲሰራ ብዙ አይነት የሚሰራበት መንገድ አለ። ነገር ግን ዋነኛ የሚባሉ ሶስት ናቸው። አንደኛው ካው ሚልክ ቤዝድ የምንለው አለ፣ ወይም ደግሞ ከላም ወተት የሚዘጋጅ አለ። ሁለተኛው ደግሞ ጎት ሚልክ ፎርሙላ የምንለው ወይም ደግሞ ከፍየል ወተት የሚዘጋጅ አለ። ሶስተኛው ደግሞ ሶይ ሚልክ የምንለው አለ። የአብዛኛው ጊዜ የሚገኘውና ብዙዎቻችሁ የምትጠቀሙት በእርግጠኝነት ካው ሚልክ ቤዝድ የምንለው ወይም ደግሞ ከላም ወተት የሚዘጋጀው አይነት ነው። ያው እንደ ይዞታቸው ደግሞ ካርቦሃይድሬትና ፕሮቲን የያዙ አሉ። የፕሮቲኑ አይነት አለው፣ በተጨማሪ ደግሞ ካርቦሃይድሬቱም አይነት አለው። ነገር ግን ለእናንተ በወሳኝነት የሚያስፈልጋችሁ የሚይዘው ፕሮቲን ከአንጀቱ ጋር ይጣጣማል ወይም ደግሞ ይመቸዋል አይመቸውም የሚለው፣ ከዚህ ተጨማሪ ደግሞ በውስጡ የያዘው ካርቦሃይድሬት ይመቸዋል አይመቸውም የሚለው ነገር ነው። ለምሳሌ አንዱ ዱቄት ተሰጣችሁት ማይስማማው ከሆነ ካካው ደረቅ የሚሆንበት ከሆነ ወይም ደግሞ ሆድ መነፋት፣ መጨናነቅ፣ ማልቀስ ምናምን የሚኖርበት ከሆነ ወደ ሌሎች አይነቶች ወይም ደግሞ ሃይፖአለርጂኒክ ምንላቸው ካልሆነ ደግሞ ፕሮቲናቸው ሃይድሮላይዝድ የሆነውን መምረጥ መቻል አለባችሁ። ይሄኛው ብዙ ጊዜ የሚፈጠረው ካው ሚልክ ቤዝድ ምንላቸው የዱቄት ወተቶች ወይም ደግሞ ቅድም እንደነገርኳችሁ የላም ወተት የሚሰሩት የዱቄት ወተት አይነቶች በውስጣቸው የሚይዙት ፕሮቲን ለህፃናት በጣም ከባድ የሚሆንበት ጊዜ አለ። ስለዚህ ወደ ሌሎች ትሻገራላችሁ ማለት ነው። ካልሆነ ደግሞ አንዳንዴ ምን ይሆናል መሰላችሁ፣ ልጆች የዱቄት ወተት በምታስጀምሩበት ሰዓት ላይ ወዳቸው በጣም ያለ መስማማት፣ የመጨናነቅ ከዚህ ተጨማሪ ደግሞ የማስቀመጥ አይነት ነገር ሊኖራቸው ይችላል። ከዚህ ካለፈ ደግሞ በተደጋጋሚ አየር የመነፋትና ሆዳቸው የመወጠር አይነት ነገር ሊያሳያችሁ ይችላል። ነገር ግን ምንም እንኳን ይሄ ጉዳይ በሐኪም መረጋገጥ ቢኖርበትም ላክቶስ ኢንቶለራንት ምንላቸው ህፃናት አሉ። ማለትም በዛ ዱቄት ወተት ውስጥ የሚገኘው ካርቦሃይድሬት ከአንጀታቸው ጋር ማይስማማባቸው ህፃናት ማለት ነው። ስለዚህ ለነኚህ ደግሞ ላክቶስ ፍሪ ተብሎ የተለጠፈባቸውን የዱቄት ወተት አይነቶች መርጣችሁ መጠቀም ይኖርባቸዋል። አንዳንዴ ደግሞ ህፃናት ዱቄት ወተቱን ልክ ስታስጀምሯቸው ሰውነታቸው አለርጂክ የመሆን ነገር ሊያጋጥመው ይችላል። ሽፍ ማለት ወይም ደግሞ የመታፈን ነገር፣ ያለመስማማት፣ የማስቀመጥና የመሳሰሉት ምልክቶች ሊያሳያችሁ ይችላሉ። ይህም ብዙ ጊዜ የሚፈጠረው እነኚህ ካው ሚልክ ቤዝድ ምንላቸው ወይም ደግሞ ከላም ወተት ጋር ተመሳሳይነት ያላቸው ከዛ የሚሰሩት የዱቄት ወተት አይነቶች ናቸው። ስለዚህ እነኚህ ህፃናት ለካው ሚልክ ፕሮቲን አለርጂክ ስለሆኑ ምን ማድረግ አለባችሁ? ሃይፖአለርጂኒክ የሚሉትን የዱቄት ወተቶች መጠቀም ይኖርባቸዋል። ነገር ግን እነኚህ ዱቄት ወተቶች በጣም ውድና በተጨማሪ ደግሞ እንደዚህ በቀላሉ የምታገኟቸው አይደሉም። ስለዚህ ሐኪም ጋር አረጋግጣችሁ ከዛ በኋላ ብትጀምሩት ተመራጭ። ሁለተኛው ደግሞ ለልጆቻችሁ የምትጠቀሙት የዱቄት ወተት ዝም ብላችሁ እንደዚህ መገዙት አይደለም፣ በራሱ በእድሜያቸው የተዘጋጀ ነው። ይሄም እንደየእድሜያቸው የተዘጋጀው ፎርሙላ ዱቄት ወተት እንደየእድሜያቸው በየ6 ወሩ የሚቀያየር ነው። ነገር ግን ፕሪተርም ለሆኑት ራሱን የቻለ ፕሪተርም ፎርሙላ የሚል አለ። ማለትም ፕሪተርም ስንል ያለ እድሜያቸው የተወለዱ ህፃናት ከሌሎቹ በተለየ መልኩ ተጨማሪ ምግብ ስለሚያስፈልጋቸው ለነሱ ስፔሲፊካሊ የተዘጋጀ የዱቄት ወተት አለ። ዝም ብላችሁ ሌላውን መጠቀም የለባችሁ። ስለዚህ በእድሜ ስንከፋፍለው ያለ እድሜያቸው ወይም ደግሞ ፕሪተርም የምንላቸው ህፃናት ፕሪተርም ፎርሙላ የሚል አለ። እሱን ትጠቀማላችሁ። ከተወለዱ እስከ 6 ወር ድረስ ላሉ ህፃናት ደግሞ 1 ቁጥር የሚባል አለ። ከ6 ወር እስከ 12 ያሉት ደግሞ 2 ቁጥር የሚባል አለ። ከዛም ልክ 12 ወር ወይም ደግሞ 1 ዓመት ሲሞላቸው 3 ዓመት እስከሚሞላቸው ድረስ 1+ ይላል። እነኝን የምታገኟቸው በየቀኑ የምንጠቀማቸው የዱቄት አይነቶች ላይ ነው። ለምሳሌ እንደነ ኒዶ አይነት +1 የሚላላቸው ወይም ደግሞ 1+ ተብሎ ይቀመጣል። ይሄም ከ1 ዓመት እስከ 3 ዓመት ከተጠቀማችሁ በኋላ ልክ ልጆቻችሁ ከፍ ብለው 3 ዓመት ሲሞላቸው ከ3 ዓመት ደግሞ እስከ 5 ዓመት ድረስ 3+ ሚል ታገኛላችሁ። ከዛም ልጆቻችሁ እንደገና ከፍ ብለው ከ5 ዓመት በላይ ከሆኑ ደግሞ 4 ሚልክ የምንለው አለ። እሱኛውን ገዝታችሁ መጠቀም ትችላላችሁ። እነኚህ ጽሁፎች ምንም እንዳያደናግሯችሁ እላዩ ጣሳው ላይ በትልቁ ተጽፎ ይገኛሉ። ስለዚህ እነሱን ቼክ አድርጋችሁ መግዛት ብቻ ነው የሚጠበቅባችሁ። ወደ ቀጣዩ ርዕስ ከመሻገሬ በፊት ግን አንድ ግልጽ ማድረግ ያለብን ነገር ይሄ ዱቄት ወተት ብዙ ጊዜ የምትጠቀሙት የእናት ጡት ወተት የላትም ወይም ደግሞ ደርቋል እየተባለ ነው። ኢቭን ለራሱ አልወጣም አለ በሚለው ማለት ነው። ነገር ግን ልብ ማለት ያለባችሁ ነገር የዱቄት ወተት የእናት ጡት ወተትን በምንም ሊቀናቀንም ሊቀራረብም አይችልም። ስለዚህ በተቻላችሁ አቅም የእናት ጡት ወተትን እስከ 6 ወር ድረስ በተቻላችሁ አቅም ለመመገብ ሞክሩ። ያው የእናት ጡት ወተት ምርቱ እየጨመረ የሚመጣው እናትየዋ በተደጋጋሚ የምታጠበውና የምትሞክር ከሆነ ነው። ነገር ግን እንደዛ ማድረጋችሁ የሚላችሁ ከሆነ ደግሞ ወደ ፎርሙላው መምጣት ትችላላችሁ። ታዲያ እዚህ ጋር ግልጽ ማድረግ ያለብን ነገር ብዙ ጊዜ ዱቄት ወተት በሚገዙበት ሰዓት ላይ ልክ ስትጠይቁ
ስትጠይቁ የትኛው ይሻላል ስትባሉ ብዙ ጊዜ ማርኬቲንግ ወይም ደግሞ ለማስታወቂያ የምንጠቀማቸው ነገሮች በጣም ተጋነው ይታያሉ። ለምሳሌ ኦልሞስት የእናት ጡት ወተትን የሚያክለው ይሄኛው ነው ወይም ደግሞ ጎልደን ነው ፕሪሚየም ነው ምናምን እየተባሉ ማስታወቂያዎች ይሰራሉ። ማወቅ ያለባችሁ ነገር ግን በእነኚህ ማስታወቂያዎች በፍጹም እንዳትታለሉ። በውስጣቸው ምን ይዛሉ የሚለው ነገር ነው ዋና ወሳኝ የሆነው ነገር። ታዲያ በተጨማሪነት ምን ሊይዙ ይችላሉ፣ ለልጆቻችሁስ ምን ሊጠቅማችሁ ይችላል የሚለውን ደግሞ ልንገራችሁ። አንዳንዶች ፎርሙላዎች እንደ ተጨማሪነት በውስጣቸው ከአሳ ዘይት የምናገኛቸውን ጥቅሞች ለምሳሌ DHA የመሳሰሉትን ንጥረ ነገሮች ሊይዙ ይችላሉ። እሱን ቼክ አድርጉ። ወይም ደግሞ ለአንጀታቸው ጤና ሊጠቅሙ የሚችሉ ፕሮባዮቲኮችን ሊይዙ ይችላሉ። እሱንም ቼክ ማድረግ። አንዳንዴ ደግሞ በሽታ ለመከላከል አቅም የሚያስፈልጋቸውን ላክቶፈሪን የምንለውን ንጥረ ነገር ሊይዙ ስለሚችሉ እነኚህ ነገሮች ቼክ ማድረግ ይኖርባቸዋል። ስለዚህ በማስታወቂያ እንዳትታለሉ ዋና የሚያስፈልጋቸውን ነገር ከጀርባው ቼክ አድርጉና ከዛ መግዛት ትችላላችሁ። እናም አንድ ዱቄት ወተት ጀምራችሁ ሌላ ለመምረጥ የምትፈልጉ ከሆነ እንደየምልክቱ ይለያያል። አየር የሚበዛባቸው ወይም ደግሞ ይሄ ኮሊክ የምንለው ወይም ደግሞ የሆድ ቁርጠት አይነት ምልክት የሚያሳያችሁ ከሆነ ደግሞ ፓርሻሊ ሃይድሮላይዝድ ፕሮቲን የሚለውን እሱኛውን ቼክ አድርጋችሁ መግዛት ትችላላችሁ። አንዳንዴ ደግሞ የዱቄት ወተት በምታስጀምሩበት ሰዓት ልጆቻችሁ ካካቸው የመድረቅ ነገር ያሳያል። ማለት ካካው ነው የሚጠጥረው። ዱቄት ወተት ጀምራችሁ እንደዚህ የሚፈጠርባችሁ ከሆነ ደግሞ የዱቄት ወተቱ መቀየር ያለባችሁ በውስጣቸው ፕሪባዮቲክ የሚይዙ ወይ ፕሮቲን የሚይዙና ፓልም ኦይል የሌላቸውን የዱቄት ወተቶች መምረጥ ይኖርባቸዋል። ስለዚህ የዱቄት ወተቶች አስተሻሸጋቸው ስላማረ ወይም ደግሞ ሌሎች ሰዎች እየተጠቀሙት ስላያችሁ ዝም ብላችሁ መግዛት የለባችሁ። አሁን እንደነገርኳችሁ ለልጆቻችሁ የሚያስፈልገው አይነት በትክክል መርጣችሁ መጠቀም ይኖርባችኋል። እነኚህንም አሁን የነገርኳችሁ ነገሮች ማወቅ ያለባችሁ ነገር አንደኛ ካልተፈለገ ወጪ ይጠብቃችኋል። ልጆቻችሁ ደግሞ አላስፈላጊ የሆነ ህመም ወይም ደግሞ ምቾት መንሳት እንዳይፈጠርባችሁ ያደርጋል። ስለዚህ በጥንቃቄ መጀመሪያ ለልጆቻችሁ የሚሆነውን ፎርሙላ በትክክል መምረጣችሁን እንዳትረሱ። አሁን ደግሞ እንዴት ማዘጋጀት አለባችሁ የሚለውን ነገር ደግሞ እናገር። በዚህኛው ክፍል ደግሞ ለልጆቻችሁ የምታዘጋጁት ፎርሙላ አንደኛ ምን ያህል መጠቀም አለባችሁ፣ እንዴት ማስቀመጥ አለባችሁ፣ ያስቀመጣችሁትን ደግሞ እንዴት መጠቀም አለባችሁ የሚለውና ከዚህ ተጨማሪ ደግሞ በእያንዳንዷ ለልጆቻችሁ በምትመግቡት ሰዓት ላይ መመጠን ያለባችሁ መጠኑ ምን ያህል ነው እንደየእድሜው የሚለውን ነገር በደንብ ግልጽ አድርገን እናገር። እሺ ለልጆቻችሁ የዱቄት ወተት መጀመሪያ ከማዘጋጀታችሁ በፊት ጡጦ መቀቀል መቻል አለበት። እናንተ ደግሞ በሚገባ መልኩ እጃችሁን በሳሙና መታጠብ ይኖርባችኋል። ከዛም በኋላ ለመበጥበጥ ያዘጋጃችሁትን ውሃ በበቂ ሁኔታ ማፍላት መቻል አለባችሁ። ከዛም በኋላ ማቀዝቀዝ አለባችሁ። አንዳንዶቻችሁ እንደፈላው ነው የምትጠቀሙት። የፈላውን ውሃ ቀጥታ ከዱቄቱ ጋር የምታገናኙት ከሆነ ምግብነቱን እንዲያጣ ያደርገዋል። ስለዚህ አቀዝቅዛችሁ ነው መጠቀም ያለባችሁ። ይሄን አቀዝቅዛችሁ ወደ ጡጦ በምትገለብጡበት ሰዓት ላይ መጀመሪያ መቅደም ያለበት ውሃው ነው። እንዳትሳሳቱ፣ ዱቄቱ ሳይሆን ውሃው ነው መጀመሪያ መግባት ያለበት። ከዛም በኋላ መጥናችሁ የዱቄት ወተቱን ነው የምትጨምሩት። ይሄን የዱቄት ወተት ምን ያህል መጨመር አለባችሁ የሚለውን በኋላ ላይ ነግራችኋለሁ። ነገር ግን ሁልጊዜ መርሳት የሌለባችሁ ነገር 30 ml የምትሞሉ ከሆነ አንድ ዱቄት ወተት ወይም ደግሞ አንድ ማንኪያዋን መጨመር መቻል አለባችሁ። ከዛም በእድሜው ምን ያህል ያስፈልጓል የሚለውን እናንተ መጠናችሁ ወይም ደግሞ ከጀርባው ከጣሳው ጀርባ ላይ ታገኙታላችሁ። በዛ መልኩ ካዘጋጃችሁ በኋላ ጡጦውን ስታቀላቅሉት እንደዚህ ሼክ እንዳታደርጉት። እንደዚህ ያለ የሚበጠበጠው በተቻላችሁ አቅም ቀስ እያላችሁ እንደዚህ ነው ማሽከርከር ያለባችሁ። አለበለዚያ አረፋ የሚፈጠር ከሆነ ህፃናት ያንን አረፋ ይምጉትና አየር ወደ አንጀታቸው ገብቶ በኋላ ላይ ምቾት እንዲነሳቸው ወይም ደግሞ ሆድ ቁርጠት እንዲፈጥርባቸው ያደርጋል። ስለዚህ እችን ጥንቃቄ ታደርጋላችሁ። ከዛም በኋላ ያን የበጠበጣችሁትን ትንሽ ደቂቃ እንዲቀዘቅዝ ካደረጋችሁ በኋላ እጃችሁ ላይ ሙቀቱን ጠብጠብ አድርጋችሁ ትለኩና ተመጣጣኝ ከሆነና ማያቃጥል ከሆነ ለልጆቻችሁ መመገብ ትችላላችሁ። ያው ለልጆቻችሁም ታዘጋጁት ዱቄት ወተት ቅድም እንደነገርኳችሁ መጀመሪያ ውሃውን ነው የምትጨምሩት፣ ከዛ በኋላ ዱቄቱን ነው ተባብለናል። ታዲያ እንደየእድሜያቸው ምን ያህል እንደሚያስፈልጋቸው በኋላ ላይ ነግራችኋለሁ። ነገር ግን ስታዘጋጁ አንድ ማንኪያ መጨመር ያለባችሁ 30 ml ከሞላችሁ በኋላ ነው። ስለዚህ በዚህ ንጽጽር እየጨመራችሁ ትመጣላችሁ። ለምሳሌ 2 ማንኪያ 60 ml ውስጥ መግባት አለበት፣ 3 ማንኪያ 90 ml ውስጥ መግባት አለበት እያለ ይቀጥላል። እዚሁ ስክሪን ላይ እንደምታዩት ማለት ነው። ነገር ግን እዚህ ጋር ጥንቃቄ ማድረግ ያለባችሁ ነገር የዱቄት ወተቱን ልክ ስትጨምሩ ብዙ ጊዜ ጫን ጫን ብላችሁ ነው። ይሄ በፍጹም ስህተት የሆነ ነገርና ማድረግ የሌለባችሁ ነገር ነው። አንዴ ትዝቃላችሁ። ከላይ ሙሉ በሙሉ ለጥ እስኪል ድረስ ቀጥ እስኪሆን ድረስ ከማንኪያው በላይ ምንም አይነት ዱቄት ከፍ እንዳይል፣ ከዚህ ተጨማሪ ደግሞ እንዳይጎል ማድረጋችሁ ቀጥ ያለ መሆን መቻል አለበት። አትደምድሙት። ዝም ብላችሁ ትዝቃላችሁ፣ ትለካላችሁ፣ ትገለብጣላችሁ። ይሄ ብቻ ነው የሚያስፈልገው። ነገር ግን እንደዚህ ከፍ የምታደርጉት ከሆነ ከሚያስፈልጋቸው መጠን በላይ እየሰጣችኋቸው ስለሆነ አንጀታቸው ላይ ጫና ይፈጥራል፣ ኩላሊታቸው ላይ ጫና ይፈጥራል። ወይም ደግሞ በተገላቢጦሹ የምታሳንሱት ከሆነና ውሃውን የምታበዙት ከሆነ ህፃናት የሚያስፈልጋቸውን በቂ የሆነ ምግብ እንዳያገኙ ስለሚያደርጋቸው ለምግብ እጥረት ያጋልጣቸዋል። እና እዚህ ጋር ደግሞ ህፃናት እንደ እድሜያቸው የሚያስፈልጋቸው ለምሳሌ 120 ml ከሆነ የሚያስፈልጋቸው በእድሜያቸው 120 ml ማለት የምትጨምሩት ውሃ 120 ml ታደርጉና ከዛም በኋላ ቅድም በነገርኳችሁ ንጽጽር 4 ዱቄት ወተት ማንኪያ ተጨምሩና ያንን ነው ሼክ አድርጋችሁ የምትሰጧቸው እንጂ ዱቄት ወተቱ ከውሃው ጋር አንድ ላይ ተደምሮ አይደለም 120 የሚሆነው። ይሄንንም ያው 120 ውሃ
ውሃ ስትጨምሩበት ኦልሞስት ወደ 135 ml አካባቢ ይመጣል። ስለዚህ ይሄን 135 ml ነው መስጠት ያለባችሁ ማለት ነው። ስለዚህ በእድሜያቸው ልክ የሚያስፈልጋቸው መጠኑ ውሃውን እሱ ላይ ታደርጉና ነው ከዛ በኋላ የዱቄት ወተቱን የምትጨምሩት። ታዲያ እዚህ ጋር አሁን ማሳያችሁ ለልጆቻችሁ በእድሜያቸው ምን ያህል መስጠት አለባችሁ የሚለው እንደየእድሜያቸው በአማካኝ የተወሰደ ነውና ከዛ በላይም ሊጠቀሙ ይችላሉ እንደ ፍላጎታቸው፣ ከዛም ትንሽ ያነሰ ሊጠቀሙ ይችላሉ። እናም ለልጆች በአንድ ዙር የምትመግቧቸው የዱቄት ወተት መጠኑ እንደ ኪሏቸው እንደየእድሜያቸውና እንደ ፍላጎታቸው የሚለያይ ቢሆንም ነገር ግን በአማካኝ እዚሁ ስክሪኑ ላይ እንደምታዩት ነው። ያው ከተወለዱ አንድ ወር እስከሚሞላቸው ድረስ ከ30 እስከ 60 ml ሊደርስ ይችላል። ከአንድ ወር ደግሞ እስከ 2 ወር ድረስ ከ60 እስከ 120፣ 2 ወር ሲሆናቸው ደግሞ ከ90 እስከ 150፣ ከ3 እስከ 4 ወር ባለው ደግሞ ከ120 እስከ 180፣ ከዛም ከፊልና ከ5 እስከ 6 ወር ባለው ጊዜ ውስጥ ደግሞ ከ150 እስከ 210 ድረስ ሊደርስ ይችላል። ይሄ በኢሜል ማለት ነው። ነገር ግን ፍላጎታቸውም እድገታቸውም እንደዛው እየፈጠነ ይመጣልና ልክ ሲወለዱ ያለውና አንድ ወር አካባቢ ላይ የምትሰጧቸው ተመሳሳይ አይደለም። ስክሪኑ ላይ እንደምታዩት አንድ ያቁማችሁ ብታዩት በጣም ደስ ይለኛል። ስክሪኑ ላይ እንደምታዩት እንደየእድሜያቸው በየሳምንት ለራሱ ተከፋፍሎ ይለያያል። ስለዚህ እዚህ ስክሪኑ ላይ እንደምታዩት ህፃናት ከተወለዱ 48 ሰዓት እስከሚሞላቸው ድረስ ከ5 እስከ 10 ml ድረስ የዱቄት ወተት ሊወስዱ ይችላሉ በእያንዳንዷ ምገባ ማለት። ነገር ግን ይሄኛው ምገባ በበቂ ሁኔታ ለመመገብ ድግግሞሹ መጨመር መቻል አለባቸው። ህፃናት ከተወለዱ 48 ሰዓት እስከሚሞላቸው ድረስ ከ5 እስከ 10 ml ድረስ መመግቧቸው ከሆነ በቀን ውስጥ ከ8 እስከ 12 ጊዜ መመገብ ይኖርባቸዋል ማለት ነው። ምክንያቱም የህፃናት ጨጓራ በጣም ትንሽ ስለሆነች ተደጋጋሚ መመገብ ይኖርባቸዋል ቶሎ ቶሎ እየሞላች ስለሚጠጉ ማለት ነው። ከዛም 3 ቀን ሲሞላቸው ከፍ ያደረጋችሁት ከ20 እስከ 30 ml ነገር ግን ከ8 እስከ 12 ምገባ ሊኖር ይገባል። ከዛም ከፍ ሲሉ ከ4 እስከ 5ኛው ቀን ደግሞ ከ30 እስከ 40 ml አድርጋችሁ ከፍ ታደርጉታላችሁ። ከዛ ከ8 እስከ 12 ጊዜ በቀን ውስጥ መመገብ ይኖርባችኋል። እንዲህ እያለ ከፍ እያለ እየጨመረ ይመጣል ማለት ነው። አሁን ደግሞ ይህን ዱቄት ወተት ካዘጋጃችሁ በኋላ በምን ያህል ሰዓት ውስጥ መመገብ አለባችሁ የሚለውን ደግሞ እንናገር። ለህፃናት አንድ ዙር ያዘጋጃችሁት የዱቄት ወተት አፋቸውን ካልነካና አዘጋጅታችሁ ብቻ የምታስቀምጡት ከሆነ በ2 ሰዓት ውስጥ ማለቅ መቻል አለበት። ነገር ግን አንዴ ወደ ጡጦ ከገለበጣችሁ በኋላና መመገብ ከጀመሩ ከአፋቸው ጋር ንክኪ ካለው በ1 ሰዓት ውስጥ ማለቅ መቻል አለበት። ከዛ በኋላ መድፋት ይኖርባችኋል። ጤናማ አይደለም። ከዛ በኋላ ይሄን ያዘጋጃችሁትን የዱቄት ወተት ምንም ህፃኑ አፉ ሳይነካው በደንብ ዘግታችሁ በደንብ በጥንቃቄ በንጽህና የምታስቀምጡት ከሆነ ፍሪጅ ውስጥ ከ24 ሰዓት መብለጥ የለበትም። በአንድ ቀን ውስጥ ተጠቅሞት መጨረስ መቻል አለበት። ከዛ በኋላ መድፋት ይኖርባችኋል። ፍሪጅ ውስጥ አስቀምጣችሁ ካወጣችሁ በኋላ ደግሞ ጥንቃቄ ማድረግ ያለባችሁ ነገር ያንን የዱቄት ወተት ስታሞቁ ቀጥታ ማፍላት የለባችሁም። እዚህ ጋር በጣም ጥንቃቄ አድርጉ። የዱቄት ወተቱን ለማሞቅ በተቻላችሁ አቅም የፈላ ውሃ ካለ እዛ ውስጥ መዘፍዘፍ ከነጡጦ ማለት ነው። ካልሆነ ደግሞ የሞቀ ውሃ በላዩ ላይ እንዲፈስበት ማድረግ ነው የሚኖርባችሁ። ሌላው ቅድም ያልነገርኳችሁ የዱቄት ወተቱ ደግሞ አንድ ከተከፈተ በኋላ ዋናው ጣሳው ማለት ነው ከአንድ ወር በላይ መጠቀም የለባችሁም። በአንድ ወር ውስጥ ማለቅ መቻል አለበት። በመጨረሻም ለልጆቻችሁ ከአንዱ የዱቄት ወተት ወደ ሁለተኛው የምትሻገሩ ከሆነ ወይም ደግሞ ኢቭን በቁጥሩ ለራሱ እድሜው ከፍ ብሎ ከአንዱ ወደ ሁለተኛው ስትሻገሩ ቀጥታ አንዱን ዱቄት ወተት አቁማችሁ ወደ ሁለተኛው አይደለም መሻገር ያለባችሁ። ይህም ራሱን የቻለ መንገድ አለውና እንዴት ማስተካከል እንዳለባችሁ ልንገራችሁ። ይህን ለማድረግ ወደ አንዱ ከመሻገራችሁ በፊት የድሮ ይጠቀሙ የነበረው የዱቄት ወተት ሙሉ በሙሉ ማለቅ የለበትም። ምክንያቱም በምታሻግሩበት ሰዓት ላይ አቀላቅላችሁ ማለማመድን መጀመር መቻል አለባችሁ። ይህን የምታደርጉት ለምሳሌ በአንድ ሳምንት ሂደት ውስጥ የምታሻግሯቸው ከሆነ የመጀመሪያው ቀን ላይ ድሮ ሲጠቀም የነበረውን 75% ዱቄት ወተት ታደርጉና 25% ደግሞ አዲሱን ዱቄት ወተት ትጨምራላችሁ። ማለትም ለምሳሌ እንደ አጠቃላይ 4 ማንኪያ የምትጠቀሙለት ከነበረ አሁን ላይ የድሮውን 3 ትጨምሩና ከአዲሱ ደግሞ 1 ትጨምራላችሁ ማለት ነው። ከዛም ሁለቱ የሶስተኛው ቀን ላይ ደግሞ ግማሽ ግማሽ ታደርጉታላችሁ። 2 ማንኪያ ታደርጉና ከአዲሱም ከድሮም አንድ ላይ ቀላቅላችሁ ትሰጡታላችሁ። ከዛም ሶስተኛው ወይ አራተኛው ቀን ላይ የድሮውን ትቀንሱትና 25% ታደርጉታላችሁ ወይም ደግሞ 1 ማንኪያ ታደርጉትና አዲሱን የዱቄት ወተት ደግሞ 3 ማንኪያ ወይም ደግሞ 75% ታደርጉለታላችሁ። ከዛም በመጨረሻ 5-6ኛው ቀን ላይ ወይም ደግሞ 7ኛው ቀን ታደርጉት ትችላላችሁ። አዲሱን 100% አድርጋችሁ መስጠት መጀመር ትችላላችሁ። ነገር ግን የድሮ ይጠቀም የነበረው ዱቄት ወተት ምንም የማይስማማው ከሆነና አለርጂክ ከፈጠረበት ቀጥታ ይህንን ሂደት ሳትሄዱ ሙሉ በሙሉ ቀጥታ ወደ አዲሱ መቀየር ይኖርባችኋል። እና አሁን የነገርኳችሁ መንገዶች ተጠቅማችሁ ለልጆቻችሁ የዱቄት ወተትን ማስጀመርና በደንብ በሚገባ መልኩ መመገብ ትችላላችሁ። ተጨማሪ ጥያቄ ካላችሁ እንደተለመደው ኮሜንት ላይ መጻፍ ትችላላችሁ። ቪዲዮውን እዚህ ድረስ አይታችሁ ደግሞ ቤተሰብ ለመሆን ሰብስክራይብ ማድረጋችሁ እንዳትረሱ።